ሰላም እንደምን አላችሁ የቻናሌ ቤተሰቦች አስተማሪ የሆኑ ቪዲዮዎች ወደ እናንተ የምናደርስበት ወጆ ቲዩብ ነው። ብዙ ጊዜ የተለያዩ መረጃዎች ኮምፒውተር ላይ እናዘጋጃለን። ኮምፒውተር ላይ ያዘጋጀነውን መረጃ ምንም ፕሪንት ማድረግ ሳያስፈልገን ካዘጋጀነው ሶፍት ኮፒ ጋር ዲጂታል ሲግኔቸር ወይም የኤሌክትሮኒክስ ፊርማ ማስቀመጥ ከቻል ስራችን በጣም የተቀላጠፈና ቀላል ያደርግልናል። ይህ ቪዲዮ ዲጂታል ሲግኔቸር ማይክሮሶፍት ወርድ ላይ እንዴት በቀላሉ ማዘጋጀት እንደምንችልና ያዘጋጀነውን ይህን ዲጂታል ሲግኔቸር በማንኛውም በምንፈልገው ጊዜ በአንድ ክሊክ እንዴት መጠቀም እንደምንችል እናያለን። ሳብስክራይብ እና ላይክ በማድረግ እስከ መጨረሻው ተከታተሉኝ። የግላችን መለያ የሆነ ዲጂታል ሲግኔቸር ማይክሮሶፍት ወርድ ላይ ለማዘጋጀትና ወደፊት በምንፈልገው ጊዜ ያዘጋጀነውን ዲጂታል ሲግኔቸር ወይም የኤሌክትሮኒክስ ፊርማ ለመጠቀም በመጀመሪያ ፊርማችን ባዶ ነጭ ወረቀት ላይ በዚህ መልኩ በትክክል እናስቀምጣለን። ከዚያም ይህን ወረቀት ላይ ያስቀመጥነውን ፊርማ ወደ ዲጂታል ሲግኔቸር ለመቀየር ጥሩ ሪዞሉሽን ባለው የሞባይል ካሜራ በማንሳት በቴሌግራም ሊሆን ይችላል ወይም በኢሜል ወደ ኮምፒውተራችን እንልካለን። ከዚያም ዲጂታል ሲግኔቸር ወይም የኤሌክትሮኒክ ፊርማ የምናዘጋጅበት ማይክሮሶፍት ወርድ በዚህ መልኩ እንከፍታለን። ከዚህ ጋር ሃርድ ኮፒ ላይ የፈረምነውን ፊርማ ከማስቀመጣችን በፊት ለምሳሌ እኔ ዩር ሴንሰር ልብዬ እዚህ ጋር ስም ያለ ዜን እዚህ ቀጥዬ ደግሞ ሜቢ የካምፓኒ ስም ካለኝ ላይክ ኤቢሲ ፒኤልሲ ብዬ በዚህ መልኩ ማስቀመጥ እችላለሁ ማለት ነው። ሜቢ እዚህ በፊት ላይን ላስቀምጥ እችላለሁ። ከታችም ከላይም ስትሬት የሆነ ላይን ለማስቀመጥ ኢንሰርት ላይ መግባት አለብኝ። ዜን እዚህ ጋር ሻፕ ላይ ገብቼ የሆነ ላይን እዚህ ጋር መርጣለሁ ማለት ነው፣ አስቀምጣለሁ። ስትሬት ላይን እንዲሆንልኝ የግድ ሽፍትን ፕረስ አድርጌ መያዝ አለብኝ። በዚህ መልኩ ሽፍትን ፕረስ አድርጌ መያዝ አለብኝ። አሁንም ከታች ማስቀመጥ ከፈለኩ በዚህ መልኩ ፓራላል የሆነ ላይን ማስቀመጥ እችላለሁ ማለት ነው። አስፈላጊ ከሆነ እንደ ፍላጎታችን የምንመርጠው እዚህ ጋር ሼፕ ላይ የምንመርጠው ነገር በራሳችን ዲፔንድ ነው የሚሆነው። አሁንም እዚህ ጋር ከለሩን ሜቢ ብሉ ላድርገው፣ የሁለቱንም ተመሳሳይ ላድርገው። እዚህ ላይ ዳብል ክሊክ ሳረግ እዚህ ጋር ያው ሼፕ ፎርማት አክቲቬት ይሆንልኛል። እንደ ቅድሙ ሰማያዊ ያረኩኝ። እዚህ ጋር ሜቢ ትንሽ አጭር ላይን ማስቀመጥ ከፈለኩ አሁንም ሼፕ ገብቼ በዚህ መልኩ ሽፍትን ፕረስ በማድረግ ላስቀምጥ እችላለሁ ማለት ነው። ስለዚህ ይሄን ላይን ወደ ላይ ወደ ታች ወደ ጎን ያው ማንቀሳቀስ እችላለሁ ማለት ነው። በዚህ መልኩ አስቀመጥኩኝ። ዜን እዚህ ጋር ነው ፊርሜን አምጥቼ ማስቀመጥ የምፈልገው። ስለዚህ እዚህ ጋር አንድ ላይ ላስቀምጥ። አሁንም ይሄ ላይን ወደ ታች በጣም ይወረደ ይመስላል። ወደ ላይ ከፍ አደርገዋለሁ በዚህ መልኩ ማለት ነው። ሜቢ እንዳይጠጋ ይሄን እንደዚህ ላደርግ እችላለሁ። የላይኛውንም ወደ ታች ዝቅ ማድረግ እችላለሁ። ይሄ ሼፕ ስለሆነ እንደፈለግን ማንቀሳቀስ እንችላለን ማለት ነው። ከዛም እዚህ ጋር አሁንም ማስቀምጠው ነጭ ወረቀት ላይ የፈረምኩትን ፊርማ እዚህ ጋር አምጥቼ ማስቀመጥ አለብኝ ማለት ነው። ስለዚህ እዚህ ጋር አምጥቼ ለማስቀመጥ የት ነው የሚሄደው? ኢንሰርት ላይ እገባለሁ። ዜን እዚህ ጋር ፒክቸር ከምትለው አሜኖ ጋር ገባና ኮምፒውተር ላይ ስለሆነ ያለው ዚስ ዲቫይስ የሚለውን እመርጣለሁ። ከዛም በቴሌግራም ስለሆነ የላኩት ቴሌግራም ውስጥ ነው የማገኘው። ዳውንሎድ እገባለሁ። አሁንም ቴሌግራም ልና እዚህ ጋር ይችናት ፊርሜ ማለት ነው። ወረቀት ላይ ኤ4 ላይ ስለሆነ የፈረምኩት እዚህ ጋር ዊድዙ ላይ ይዤ ወደታች ምለው ከሆነ እዚህ ጋር ሸፑ እኩል አይመጣልኝም። ስለዚህ ምንድነው የማደርገው? እዚህ ጋር ኮርነር ላይ ይዤ በእኩል ሳይዝ እንዲቀንስልኝ በዚህ መልኩ አሳንሰዋለሁ ማለት ነው። አሁንም የተወሰነ ማነስ አለበት። ዜን ይች ፊርማዋ ብቻ እንድትቀር ደግሞ ምን ማድረግ አለብኝ? እዚህ ጋር ዳብል ክሊክ አድርጌ እዚህ ጋር ክሮፕን መምረጥ አለብኝ። ዳብል ክሊክ ሳደርገው ክሮፕ የምትለው ይቺ አክቲቭ ስለምትሆን ማለት ነው። ክሮፕን ስመርጥ አሁንም እዚህ ጋር በሁሉም ሳይድ ከርብ ነገር አለው። ዜን እዚህ ጋር ማውዝ ፖይንተሯ ወደ ዳብላሮ ስትቀየር ድረግ ማድረገው ከሆነ ሜቢ እንዳለ ኢሜጁን ነው የሚያሳንሰው። በዚህ መልኩ ኢሜጁን ዲፎርም ያደርገዋል። ስለዚህ ምንድነው ማድረግ ያለብኝ? እዚህ ጋር ጥቁር ከሆነው ላይ ይዝና ወደ ታች ስለው ኦልሬዲ ክሮፕ ያደርገዋል ማለት ነው። ይኸው የፊርሜን ሳይዝ አይነካውም ማለት ነው። ባዶውን ቦታ ነው የሚያጠፋው ማለት ነው። ስለዚህ በዚህ መልኩ ባዶውን ቦታ ቀንሰዋለሁ። ይኸው ፊርማዋ ብቻ እንድትቀር ማለት ነው። በዚህ መልኩ አስቀረውኝ ማለት ነው። ላይም ዝቅ አድርገው አሁን ይችን ኢሜጅ ለማንቀሳቀስ በመሞክርበት ጊዜ አይንቀሳቀስም። ስለዚህ ኢሜጁ ላይ ራይት ክሊክ አድርግና ታች ላይ ራፕ ቴክስት የሚላለ ማለት ነው። ዜን ራፕ ቴክስት ላይ ፖይንት ሳደርግ አሁንም ሳሚኖ ይመጣል። እዚህ ጋር ቢሃይንድ ቴክስት የምትላለች እሷን እመርጣለሁ ማለት ነው። አሁን ይሄ ኢሜጅ ወደምፈልገው መንቀሳቀስ ይችላል ማለት ነው። ሳይዙን ትንሽ ላሳንሰው በጣም ከፍ ስላለ በዚህ መልኩ በተወሰነ መልኩ ንስ ማድረግ አለብኝ። እዚህ ጋር ቦታውን አሁንም ሰፋ ማድረግ አለብኝ። ኢሜጁ እንደፈለኩት እንዲሆን ማለት ነው። በዚህ መልኩ ማስቀመጥ እችላለሁ። ሜቢ አሁንም ትንሽ ላሳንሳት። ይሄ ነው ማለት ነው። ግን እዚህ ጋር ፎቶ መሆኑ ይታወቃል። ባክግራውንዱ አሁን ጥቁር ነው።
ባክግራውንዱን አስወግጄ እዚህ ጋር ፊርማዋ ብቻ እንድትለይ ለማድረግ ምን ማድረግ አለብኝ? እዚህ ጋር ዳብል ክሊክ አደርጋለሁ። ዳብል ክሊክ በማድረግበት ጊዜ ፒክቸር ፎርማት የሚል ነገር እዚህ ጋር አክቲቭ ይሆናል ማለት ነው። አዲስ ታብ ይመጣልኛል። ዜን እዚህ ጋር ምን አለ? ኮሬክሽን የሚል አለ፣ ብራይትነስ ማለት ነው። ስለዚህ እዚህ ጋር ስመርጥ ሜቢ በተወሰነ መልኩ ሊቀንስልኝ ይችላል። በበለጠ ደግሞ ለማስተካከል ታች ላይ ፒክቸር ኮሬክሽን ኦፕሽን የምትል አለች። እሷን ስመርጥ በስተቀኝ በኩል እዚህ ጋር ሻርፕነሱን ማስተካከል እችላለሁ። እዚህ ጋር ገብቻውንም ብራይትነሱን በምፈልገው መልኩ እንደዚህ ማስተካከል እችላለሁ። እኩል ነጭ እንዲመጣልኝ ኮንትራስቱንም እንደዛው በምፈልገው መልኩ አጀስት ማድረግ እችላለሁ ማለት ነው። ወይም ፒክቸር ከለር እዚህ ጋር ገብቼ ፒክቸር ከለርም እዚህ ጋር በዚህ ነው ማድረግ የምፈልገው። ይኸው ከለሩን መቀየር እችላለሁ ከፈለኩ፣ የፒክቸሩን ከለር ማለት ነው። እዚህ ጋር እመጣለሁ። ዜን በዚህ መልኩ ነው መቀመጥ ያለበት ወይስ በምን መልኩ ነው መቀመጥ ያለበት? ኦር በዚህ መልኩ ነው ከለር መቀየር ከፈለኩ ማለት ነው ባክግራውንዱን። ዜን በዚህ መልኩ አዘጋጅቼ ከጨረስኩ በኋላ ምንድነው የማደርገው? ይሄ የኔ የግል መለያ ፊርማዬ ነው ማለት ነው። ለወደፊቱ ሁሌም የምጠቀመው ከሆነ ሴቭ አድርጌ ማስቀመጥ አለብኝ። በምፈልገው ጊዜ ፕሮጀክት ላይ ሊሆን ይችላል፣ ሪሰርች ላይ ወይም ደብዳቤ ላይ ሊሆን ይችላል። በምፈልገው ጊዜ ሶፍት ኮፒ ላይ አታች ማድረግ እችላለሁ ማለት ነው። ስለዚህ ይሄን ለወደፊቱ ሴቭ ለማድረግ ምንድነው የማደርገው? ኢንሰርት ላይ እገባለሁ። ከዛም ኩዊክ ፓርትስ የምትላለች እሷ ጋር ገባለሁ። ዜን አውቶ ቴክስት የሚል አለ እዚህ ጋር። አሁን በፊት ያስገባሁት የሆነ ፊርማ አለ። አሁን ግን ይሄንን ለማስቀመጥ አሁንም እንደ አዲስ ሴቭ ማድረግ አለብኝ በሌላ ስም ማለት ነው። ሴቭ ሴሌክሽን ቱ አውቶ ቴክስት ጋላሪ የሚል አለ። እንደ ጋላሪ ነው የሚቆጥረው። ስለዚህ ለዚህ ስም መስጠት አለብኝ ማለት ነው። በምፈልገው ጊዜ እንዳገኘው ማይ ሳይን ብዬ እዚህ ጋር የምፈልገውን አጀስት አድርጌ ኦኬ ስለው አሁን ሴቭ ሆኗል ማለት ነው። ስለዚህ በሌላ ጊዜ የሆነ ዶኩመንት ላዘጋጅ እችላለሁ። እዚህ ጋር ሲግኔቸር ማስቀመጥ ከፈለኩኝ ይሄ ዶኩመንት ሜቢ ጆብ አፕሊኬሽን ሌተር ነው የሚለው ወይም ኖርማል ሌተር ሊሆን ይችላል ኦር ፕሮፖዛል ሊሆን ይችላል ዋቴቨር። እዚህ ጋር ፊርማ ማስቀመጥ ከፈለኩኝ ይሄን ፕሪንት ማድረግ ላይ ያስፈልገኝ ይችላል፣ ወደ ሃርድ ኮፒ መቀየር ላይ ያስፈልገኝ ይችላል። ምክንያቱም ዲጂታል ሲግኔቸር ሶፍት ኮፒ አስቀምጫለሁ ሴቭ አድርጌያለሁ ማለት ነው። የራሴ የግል የመለያ የሆነውን ሲግኔቸር አስቀምጫለሁ ማለት ነው፣ ሴቭ አድርጌያለሁ። ስለዚህ እሱን መጠቀም እችላለሁ። ዲጂታል ሲግኔቸርን ለማስገባት ማውዝ ፖይንተሬን እዚህ ጋር አስቀምጣለሁ። ዜን ኢንሰርት ገባለሁ ማለት ነው። ኢንሰርት ከገባው በኋላ አሁንም ቅድም ሴቭ ያረኩበት ኩዊክ ፓርትስ ከምትለው አሚኖ ገባለሁ። ዜን አውቶ ቴክስት መጣለሁ። ይሄው ቅድም ሴቭ ያረኩት እዚህ ጋር ለሲግኔቸሪ ማለት ነው። ይሄን ስመርጠው በዚህ መልኩ ሲግኔቸሪን ያስቀምጠልኝ ማለት ነው። ስለዚህ የሆነ ቦታ ላይ ፊርማ ማስቀመጥ ሲያስፈልገኝ ይሄን ዲጂታል ሲግኔቸር ማይክሮሶፍት ወርድ ላይ ኢምፖርት እያረኩኝ በዚህ መልኩ መጠቀም እችላለሁ ማለት ነው። ስለዚህ የተለያዩ መረጃዎችን ኮምፒውተር ላይ በምናዘጋጅ ጊዜ ለፊርማ ፕሪንት ማድረግና ወረቀት ማባከን ሳያስፈልገን ካዘጋጀነው ሶፍት ኮፒ ጋር ዲጂታል ሲግኔቸር ወይም የኤሌክትሮኒክስ ፊርማ በማስቀመጥ ስራችንን በጣም የተቀላጠፈና ቀላል ያደርግልናል ማለት ነው። ዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስል ነበር። እንደተማራችሁበትና እንደምትጠቀሙበት ተስፋ አድርጋለሁ። ለቻናሌ አዲስ የሆናችሁ ቀጣይ ጠቃሚ ቪዲዮዎች እንዲደርሷችሁ ሳብስክራይብ እና ላይክ አድርጉ። እንዲሁም ጥያቄ ወይም አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ሰላም ሁኑ።